አርዕስተ ዜና። ህፃንን በቆራሌው ማዳበሪያ ውስጥ ደብቆ ለማለፍ ሲሞክር የነበረ ግለሰብ በቁጥጥር ስር ዋለ። ስልጤ ዞን በተነሳ የእሳት አደጋ 3 ህፃናት ህይወታቸው አለፈ። በራያ 6 ወረዳዎች ሳምንት ባልሞላ ጊዜ ውስጥ በርካታ ሰዎች ታፍነው እየተወሰዱ ነው። ኢቦላ በድጋሚ ተከስቶ በኮንጎ ውስጥ የ43 ሰዎችን ህይወት መቅጠፉን ተሰማ። ሚስቱንና ሌላ ሁለተኛ ግለሰብን የገደለው ሰው በቁጥጥር ስር ዋለ። ህፃንን በቆራሌው ማዳበሪያ ውስጥ ደብቆ ለማለፍ ሲሞክር የነበረ ግለሰብ በቁጥጥር ስር ዋለ። ግምት 4 ሰዓት ገደማ ጋርዱላ ዞን ጊዶሌ ከተማ አስተዳደር በላ ወይም አርጉባ ቀበሌ ገርሞሃ ዴንዴኖስ መንደር አስደንጋጭ ወንጀል ሙከራ ተከስቶ ነበር። አንድ ግለሰብ ከታች በምታዩት ፎቶ ላይ የሚታየውን ጨቅላ ህፃን ልጅ በቆራሌው ወይም የዘር ማዳበሪያ ማሰባሰቢያ ቦርሳ ውስጥ ደብቆ በማስገባት ከአካባቢው ለማምለጥ ሲሞክር በንቁ ማህበረሰብ ጥቆማ በፖሊስ ቁጥጥር ስር ውሏል። ደስ የሚያሰኝ ዜናው ህፃኑ በህይወትና በጤና ላይ ምንም አይነት ጉዳት ሳይደርስበት በሰላም መትረፍ መቻሉ ነው። የዚህ አይነት አደገኛ ድርጊት ተደጋግሞ እንዳይከሰት ወላጆችና የአካባቢው ማህበረሰብ የሚከተሉትን ጥንቃቄዎች እንዲያደርጉ እናሳስባለን። በቆራሌ ስም የሚንቀሳቀሱ አካላት ልዩ ትኩረት ይሰጡ። አጠራጣሪ እንቅስቃሴ ሲያዩ በፍጥነት ለፖሊስ ጥቆማ ይስጡ። ህፃናት ደህንነት ቅድሚያ ይስጡ። ወደ ስራ ወይም ውጭ ሲሄዱ ህፃናት ከቤትና አቅራቢያ እንዳይርቁና በቤት ውስጥ እንዲቆዩ አጥብቀው ይምከሯቸው። አካባቢውን ይጠብቁ፣ ጥንቃቄ ያደርጉ የዕለቱ መልእክታችን ነው። በስልጤ ዞን በተነሳ የእሳት አደጋ 3 ህፃናት ህይወታቸው አለፈ። ህፃናቶቹ የታላቅና የታናሽ ልጆች ናቸው። በስልጤ ዞን በሚቶ ወረዳ በሰሶ ቀበሌ በቀጠና 2 ልዩ ስሙ አብልቾ ተብሎ በሚጠራው አካባቢ በትናንትናው ዕለት 10 ሰዓት ተኩል የእሳት አደጋ ደርሷል። የሚቶ ወረዳ ፖሊስ ጽሕፈት ቤት የማህበረሰብ አቀፍ ወንጀል መከላከል ኃላፊና ህዝብ ግንኙነት ተወካይ ረዳት ኢንስፔክተር ነጅሙዲን ዋበላ ከብስራት ሬዲዮ ጋር በነበራቸው ቆይታ እንደገለጹት ህፃናቶቹ በቆርቆሮ ቤት ውስጥ የተጫወቱ በነበረበት ሰዓት በቦታው የነበረ ገለባ በእሳት በመያያዙ በውስጡ የነበሩ የ6 ዓመት 2 ወንድና የ2 ዓመት ሴት ህፃን ወዲያውኑ ህይወታቸው ማለፉን ተናግረዋል። ህይወታቸው ያለፉት ህፃናቶች የታናሽና የታላቅ እህትማማቾች ልጆች ሲሆኑ በአያታቸው መኖሪያ ቤት ይኖራሉ። የሁለቱ ልጆች እናት ህይወቷ ያለፈ ሲሆን የ2 ዓመት ህፃን እናት ደግሞ ለስራ ከሀገር ውጭ በመሆኗ ህፃናቶቹ በአያታቸው ቤት እንደሚኖሩ ነው ኢንስፔክተር ነጅሙዲን ዋበላ የገለጹት። የአደጋው መንስኤ ለጊዜው ምክንያቱ ባለመታወቁ ፖሊስ እያጣራ ሲሆን የህፃናቶቹ አስክሬን ለምርመራ ወደ ሚኒሊክ ሆስፒታል ተልኳል። ወቅቱ በጋ እና ነፋሻማ በመሆኑ ድንገተኛ የእሳት አደጋዎች ሊያጋጥሙ ስለሚችሉ ህብረተሰቡ አስፈላጊውን ሁሉ ጥንቃቄ ሊያደርግ ይገባል ሲሉ ኢንስፔክተር ነጅሙዲን ዋበላ ተናግረዋል። በአማራ ክልልና በትግራይ ክልል መካከል የማንነት ጥያቄ ባለባቸው በራያ 6 ወረዳዎች የሳምንት ባልሞላ ጊዜ ውስጥ ከህዳር 17 እስከ ህዳር 21 2018 ዓ.ም ብቻ በርካታ ሰዎች ታፍነው እንደተወሰዱ የገለጹልን ሲሆን በኮረም ከተማ ብቻ እንኳን 9 ሰዎች ታፍነው ወዳልታወቀ ቦታ እንደተወሰዱ ምንጮቻችን ገልጸዋል። ከነዚህ ውስጥ 3ቱ የሃይማኖት አባቶችና የደብር አስተዳዳሪዎች ሲሆኑ 6ቱ ደግሞ ሲቪል ሰዎች ናቸው። ይህ እየሆነ ያለው በደቡባዊው ግንባር የትግራይ ኃይል የጦር መሪ በሆነው ዮሐንስ ወልደ ጊዮርጊስ ጆን መዴል ወይም ሌተናር ኮሎኔል ትዕዛዝ መሆኑ ነዋሪዎቹ ጠቁመዋል።
ኮንጎ 43 ሰዎች በኢቦላ ህይወታቸው ማለፉ ተነገረ። በዲሞክራቲክ ሪፐብሊክ ኮንጎ የኢቦላ ወረርሽኝ ሙሉ በሙሉ መቆጣጠር መቻሉን የሀገሪቱ ጤና ሚኒስቴር ገልጿል። 53 ሰዎች በቫይረሱ መያዛቸው ሲረጋገጥ 43 የሚሆኑት ህይወታቸው አልፏል ብለዋል። ወረርሽኙ እንዳይስፋፋ ለመከላከል ከ27000 በላይ የሚደርሱ ዜጎች ክትባት ተሰጥቷል ብለዋል። ሚስቱንና ሌላ ሁለተኛ ግለሰብ የገደለው ሰው በቁጥጥር ስር ዋለ። ከሌላ ወንድ ጋር ትደዋወያለሽ በሚል ቂም በቀል ተነስቶ አንገቷን በማነቅ ህይወቷን አጥፍቷል። ከባለቤቱ ግድያ ከአንድ ቀን በኋላ ህዳር 5 ቀን 2018 ዓመተ ምህረት ነው። ተከሳሹ ከዚህ ቀደም በሚፈጠረው ጸብ ያሸማግል የነበረውን ጎረቤቱን አለባቸው አየለ በመጠራጠር በጠመንጃ 8 ጥይቶችን ተኩሶ ህይወቱን አጥፍቷል። ፖሊስ የጎረቤቱን አስክሬን ከወንጀሉ ስፍራ ካነሳ በኋላ በአካባቢው በሰበሰበው መረጃ መሰረት የተዘጋውን የሟች ባለቤትን መኖሪያ ቤት ሲከፍት የወይዘሮ ሐመልማል አስክሬንም ተገኝቷል። መርማሪዎች አስፈላጊውን የሰውና የኤሌክትሮኒክስ መረጃዎችን በመጠቀም ተጠርጣሪውን ሲከታተሉ ቆይተዋል። ግድያው ከተፈጸመ ከጥቂት ቀናት በኋላ ህዳር 18 ቀን 2018 ዓመተ ምህረት ተጠርጣሪው ተደብቆበት ከነበረበት ሞላሌ ከተማ ውስጥ በቁጥጥር ስር ውሏል። ፖሊስ ግድያውን የፈጸመበትን መሳሪያም አብሮ ለመያዝ ችሏል። አሁን ላይ የአዲስ አበባ ፖሊስ ጠቅላይ መምሪያ በተጠርጣሪው ላይ ምርመራ በማጣራት ላይ ሲሆን በቀጣይ የህግ ሂደት ተጠርጣሪው ለፍርድ ይቀርባል ተብሎ ይጠበቃል።